ሰላም ውድ የይስማለም ፖድካስት ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? እንዴት ከረማችሁ? ከረጅም ቆይታ በኋላ መተናል ከውድ ባለቤቴ ርብቃ ጋር። ከውድ ባለቤቴ ሚኪያስ ጋር መተናል። ኦልሞስት አንድ አመት የሚያክል ጊዜ ሆኖናል አይደል? አንድ አመት ከምናምን ከሁለት አመት በጣም ቆይተናል። ለምን ቆየን፣ ለምን ጠፋን የሚሉ ጥያቄዎችን ለተመልካቾቻችን ምንም የመለስነው ነገር የለም። ምንም የለም። ትዝ ይላል ግን የመጨረሻ ቪዲዮአችን እንግዲህ ለባለትዳሮች የማይባሉ ነገሮች ነጥቦችን አንስተን ነበረ። ጥሩ ፖይንት ላይ ነበረ የዘጋነው። በቃ በዛው ጠፋን። እንግዲህ የመጀመሪያ ሲዝናችንን ጨርሰን አሁን ሁለተኛ ሲዝናችንን ለመጀመር እንግዲህ በመንገድ ላይ ነን አይደል? እንግዲህ ለረጅም ጊዜ ነው የጠፋ ነው። በሲዝን 2 ነው ደግሞ አሁን የመጣ ነው። ግን ያው ስንጠፋ ደግሞ አንዳንድ ደግሞ የህይወት ሰርፕራይዞች ስለገጠሙ ነበረ። በጣም እንግዲህ አዳዲስ ጅማሬዎች ናቸው፣ ለእኛ እንግዳ ናቸው። ስለዚህ ትንሽ ትኩረት መስጠት ባለብን ነገር ላይ ትኩረት ስንሰጥ ቆይተናል። አዲስ ጆርኒ፣ አዲስ ጅማሬ፣ አዲስ ህይወት እንግዲህ ከ2 ወደ 3 ተሸጋግረን ያንን ጆርኒ በማጣጣም ውስጥ እንደገና ደግሞ በመተዋወቅ ውስጥ ነበር የነበር ነው እና ለዛ ነው የጠፋ ነው። ሜንሊ ያጠፋን ነገር ያ ነው። ያው ዋናው ያጠፋን ነገር እንዳላችሁ እግዚአብሔር ደግሞ በልጅ ባረከን። በመጀመሪያ ልጃችን የጠፋ ነው። ያው ለልጃችን ትኩረት መስጠት ነበረብን። በተለይ ደግሞ ከሀገር ውጭ እንደሚኖር ሰው፣ ከቤተሰብ ርቆ እንደሚኖር ሰው ደግሞ በጣም ትኩረታችን የሚፈልግ ነገር ነው እንደዚህ አይነት ነገር እና ያው ጊዜም አይኖርም እንደዚህ ለመስራትም በጣም ከዛ በኋላስ ሁለተኛ ልጅ ሲመጣ መተናል። እኛም አሁን እግዚአብሔር ደግሞ ማቆም አልፈለገም። ትውልድ እንፈልጋለሁ ሲል ደግሞ እንደገና ደግሞ እግዚአብሔር እንግዲህ ሌላ ልጅ ደግሞ እንደምታዩት ሌላ በረከትን ደግሞ ሰጠን። በዚህ ሁኔታ እኛም ጠፍተን ልንቀር ነው፣ ላንመጣ ነው። እንግዲህ በዚህ ሁኔታ በዛው ጠፍተን ላለመቅረት አሁን ተመልሰን ለመምጣት ወስነናል። በአዲስ መልክ ይስማለም ፖድካስት እንግዲህ በአዲስ መልክ ወደ እናንተ መጥቷል ማለት ነው። ከዚህ በፊት እንደምናነሳቸው ሀሳቦች አሁኑም ደግሞ የተሻሉ ሀሳቦችን ይዘን ነጥቦችን ይዘን እንመጣለን። ለእናንተ ይጠቅማል ብለን የምናስባቸውን ለህዝቡ ይሆናል ብለን ይመጥናል ብለን የምናስባቸውን ሀሳቦች ይዘን እንመጣለን። በእያንዳንዱ ቤት መግባት እንፈልጋለን አይደል? በእያንዳንዱን ህይወት መንካት እንፈልጋለን። ያልተፈወሱ፣ ያልተዳሰሱ፣ ያልተነኩ ልቦችን መንካት እንፈልጋለን። ዳስ የኛ ትልቁ ፖይንታችን ይሄ ነው። እንደዛ ይመስለኛል አይደል? ምንም ጥያቄ የለውም። ከምንም በላይ ደግሞ ያው በዚህ ሰዓት አሁን ለምሳሌ ሰው የሚኖረውና የሚያወራው ብዙ ጊዜ የተለያየ ሆኖ ደግሞ ብዙዎች ደግሞ ሲታዘቡ እናያለን። እውነት ለመናገር እና እዚህ ፕሮግራም ላይ የምትመለከቱት የምንኖረውን እያሳለፍን ያለነውን ያሳለፍነውን ካለን ልምድ ካለን ኤክስፒሪየንስ ተነስተን ነው ምንም ነገሮችን የምናወራው እና ያው ለእይታም ሳይሆን ደግሞ የእውነት እግዚአብሔር ያስተማረንን ለሰዎች ሼር ማድረግ ነው። በእኛ እድሜ ያሉ በተለይ ደግሞ በወጣትነታቸው የተጋቡ፣ በልጅነታቸው ደግሞ እግዚአብሔር በልጅ የባረካቸው እናት አባት የሆኑ በየጓዳው ብዙ ነገር አለና ያንን ሀሳብ ነው ወደ እናንተ ይዘን የቀረብ ነው። አምናለው በጣም ጥሩ ቆይታዎች እንደሚኖሩን በጣም በተሻለ ማይንድ ሴት ነው፣ በተሻለ ደግሞ ነገሮችም ነው የመጣ ነው ብለን እናምናለን። በጣም እንግዲህ ብዙዎቻችሁ በኢንቦክስ ስታወሩን ቆይታችኋል። በቲክቶክ፣ በኢንስታግራም ብዙዎቻችሁ ለምን ጠፍታችኋል ምናምን የሚሉ መልእክቶችን ስጽፉልን ቆይታችኋል። ግን አሁን አስበንበት ለእናንተ መልስ የሚሆን ነገር ይዘን ለመምጣት ነው ዛሬ የመጣ ነው። የጠፋንባቸው ምክንያቶች ይሄ ነው። ከህይወት ትምህርት እየወሰድን ነው። እንደ ሰውኛ የምንማርባቸው ወቅቶች አሉ። ከዛ ደግሞ ለራሳችን ለህይወታችን ትኩረት መስጠት ያለብን ጊዜያቶች ደግሞ አሉ። እነዛ ወቅቶች ነበሩ። ይሄ 1 አመት ከምናምን ለራሳችን እንደ ቤተሰብ ለቤቱ ጊዜ የምንሰጥበት ጊዜ ነበረ። የማናወራበት ጊዜ ነበረ። የዝምታ ጊዜያችን ነበረ። ነገር ግን ደግሞ ቲክቶክ ላይ ያላችሁ ደግሞ በአብዛኛው ቤታችን ላይ ያሉትን ደግሞ እንቅስቃሴዎች ሼር እያደረጋችሁ ነበረ። የነበረንን እንቅስቃሴ የምናደርጋቸውን አክቲቪቲዎች እየተመለከታችሁ ነበረ። አሁን ከአለፉት አመታቶች በተለየ ታጨቀን መተናል ብዬ አምናለሁ። በጣም እኔ ደግሞ በሚገርም ሁኔታ ብዙ ሰዎች የሚያውቁን አይመስለኝም ነበርና የዛሬ ከ6 ወር በፊት ኢትዮጵያ እንዳጋጣሚ ሂደን ነበረ። ትንሽ ቆይታ ነበረን። ያን ያህል ብዙም ጊዜ አልነበረንም። ግን በዛች ትንሽ ጊዜ ራሱ
ሰዎች ስለ ፖድካስቶቻችን ምናምን ይጠይቁ ነበር መንገድ ላይም ትዝ ካለህና እንዴ ሰው እንደዚህ ያቀናል እንዴ እያልኩኝ ነበረ እና ኦኬ ስለዚህ ለአንድ ሰው ራሱ የሆነ መልእክት ማስተላለፍ ከቻልኩኝ ትልቅ ነገር ነው ብለን እናምናለን እና በተለየ በተሻለ ነገር ደግሞ ለእኛም ይሄ ጥሪያችን ነው ብለን ስለምናስብ ደግሞ እግዚአብሔርም ይረዳናል ከእናንተ ጋርም ደግሞ ጥሩ ቆይታ ይኖረናል ብለን እናምናለን። በጣም እግዚአብሔር ይረዳናል። ጥሩ ሀሳቦችን ወደ እናንተ ይዘን እንመጣለን። ይስማ ለም ፖድካስት እንግዲህ ከባልና ሚስት አልፎ አሁን በአባትና በእናት የሚደረግ ፖድካስት ሆኗል። በቃ አሁን ሶስተኛ ልል ነበር፣ አሁን አራተኛ ደግሞ ሰው እየመጣ ነው እዚህ ቤት ውስጥ። እንግዲህ በአመት ውስጥ እግዚአብሔር ከ2 ወደ 4 እንግዲህ አድርገውናል። እግዚአብሔርን በዚህ አጋጣሚ አመስግኑልን። ፍሬን የሚሰጥ እግዚአብሔር ነው። እውነት ለመናገር በልጅነት ደግሞ እንደዚህ መባረክ ደግሞ ትውልዱን ለራሱ እያዘጋጀ ነው ብዬ አምናለሁኝ እና እናትነትም እንደኔ ቀላል አይደለም፣ አባትነትም እንደሱ ቀላል አይደለም። በዚህ ቶፒክ ደግሞ በሰፊው እንመጣለን። በእውነት በጣም እንመጣለን። ዝም ብለን የምናልፈው ሀሳብ አይደለም። ብዙ ነገሮችን ተምረናል፣ ጊዜ ወስደናል ብለን ስንል በዚህ ውስጥ ደግሞ እግዚአብሔር ያስተማረን በጣም ብዙ ነገሮች አሉ። ከዛ ሁሉ ደግሞ ትልቁ ደግሞ ዋናውን ነገር ደግሞ ያየነው እውነት ለመናገር ልጆች የእግዚአብሔር ስጦታዎች እንደሆኑ እኛ ስለፈቀድን ሳይሆን እግዚአብሔር ስለፈቀደ ልጆች ወደዚህ ምድር እንደሚመጡ በጣም ተመልክተናል። ፈልገንም አይተነዋል። እንደገና ደግሞ በሱም ፍላጎት ደግሞ ነገሮች ሲከናወኑ ደግሞ አይተነዋል። በሁለቱም መንገድ ግን የማያሳፍር እግዚአብሔር፣ ልብን የሚያስደስት እግዚአብሔር፣ ፍቃዱን በህይወታችን የሚፈጽም እግዚአብሔር እንደሆነ ተመልክተናል እና ያንን አውጥቶ ለእናንተ መናገር፣ መመስከር፣ ህይወታችንን ገልጦ ማሳየት የሁል ጊዜ ደስታችን ነው። በጣም ናፍቆኝ ነበር እንደዚህ ማውራት። በጣም ከረጅም ጊዜ በኋላ ሁለታችን ብቻ ነበር ቁጭ ብለን የምናወራው። ብቻችንን ነው ማንም የማያየው ፖድካስት ነበር የምናሳልፈው። አሁን ግን በናፍቆት ወደ እናንተ እንግዲህ በመሀል አንዳንድ የልጅ ድምፅ ከሰማችሁ ይገባችኋል። ምንም ማድረግ አይቻልም። የተንጫጫንም ቢሆን እንቀጥላለን ነው ልጆቻችንን እያስተኛን በመሀል ከጠፋን የጠፋንበት ምክንያት ምን እንደሆነ ታውቃላችሁ። እንግዲህ አንዳንድ እርስ በርስ አሁን አንቺ አሁን ምሳሌ የሆነ እንትን ካለን ውስጥ እኔ እገባለሁ፣ አንቺ ታስቀጥዋለሽ፣ አንቺ ትይዣለሽ፣ እኔ እገባና ጉዳዩን ፈጽሜ እመጣለሁ። የዳይፐርም ከሆነ ጨርሰዋለሁ፣ የእንቅልፍም ከሆነ ዝዋዘ። ከዛ አንቺ ደግሞ በተራሽ በቃ እኔ ደግሞ ይዘዋለሁ። ገባሽ? የኔ ፓርት ሲሆን ጨርሰናል። በቃ ወጥረን ነው የምንይዘው። ለራስ መሮጥ የለም ከዚህ በኋላ ለቤተሰብ ነው እና እግዚአብሔር ይመስገን በእውነት ይህንን ክብር ስላየን እንትን ነው። ይሄ ከምኞት ደግሞ አልፎ እግዚአብሔር ደግሞ የምር ስላስታቀፈን እግዚአብሔር ይመስገን እና በዚህ አጋጣሚ እኛን የባረከ ጌታ፣ የእኛን ቤት የተመለከተ አምላክ እናንተንም በየቤታችሁ እንዲጎበኛችሁ የተባረከ ቅድስና ያለበት እግዚአብሔርን የሚያከብር ቤት ለራሱ የሆነ ትውልድን የሚያፈራበት ቤት እንዲሰጣችሁ ደግሞ ትልቁ ምኞታችን ነው። በጣም ነው የምንወዳችሁ። እግዚአብሔር ያክብረልን። ሁላችሁም በኢንቦክስ ጽፉልን የነበራችሁ ይኸው እንግዲህ ዛሬ ቀኑ ደርሷል። ይስማ ለም ፖድካስት ኦፊሻሊ ሲዝን 2 ለመጀመር እንደገና ሀብለን ተነስተናል። ግን ቀጣይ ለምን በጥያቄ አንመጣም? ያው ጥያቄ፣ ሀሳብ እናንተ ልናነሳላችሁ የምንፈልጋቸው ነገሮች ካሉ ወይም ደግሞ በዚህ መካከል ይሄን ጥያቄ ልንጠይቃችሁ እንፈልጋለን የምትሉ ከሆነ ኢንስታግራም ኢንቦክሳችን ላይ፣ ቲክቶክ ኢንቦክሳችን ላይ ገብታችሁ ዴም ልታደርጉልን ትችላላችሁ። እኛም ደግሞ እንትን ስቶሪ ላይ እናደርጋለን አይደል? ይቻላል። ኢንስታግራምም አለን፣ ቲክቶክም አለን እንደምታውቁት። ፎሎ እያደረጋችሁ ዩቲዩባችንም እስከዛ ድረስ ደግሞ ሰብስክራይብ እያደረጋችሁ በደንብ መነቃቃት አለበት የምር ብዙዎች ጋር እንዲደርስ። ይህን ፖድካስት የምትወዱ የምትከታተሉ ሁሉ ሼር እያደረጋችሁ በሶሻል ሚዲያ ፕላትፎርማችሁ እንዳለ ሼር እያደረጋችሁ ከዛ ባለፈ ደግሞ ለቀጣይ ፕሮግራማችን ደግሞ መጠየቅ የምፈልጉት ስለኛ ሊሆን ይችላል፣ ማወቅ የምፈልጉት ነገር በጥያቄ እንመጣለን። የእናንተ ጥያቄ በመመለስ ቀጣይ ስራችን ወይም ቀጣይ ቪዲዮችን ደግሞ ይሆናል ማለት ነው። ከዛ በኋላ የተለያዩ ሀሳቦችን ደግሞ እያነሳን እሱ እንዳላችሁ በዛ ሀሳቦች ደግሞ እንቀጥላለን። ፐርፌክት። እናመሰግናለን። የዛሬ እንግዲህ ፖድካስታችንን ጅማሬ በዚህ እናበቃለን። ይህ ኢንትሮ ነው። እንግዲህ ሲዝንቱን ደግሞ ወደ እናንተ ይዘን እንመጣለን። ሲዝንቱን ይዘን ስንመጣ በእናንተ ጥያቄ ነው የምንመጣው። ስለዚህ ጥያቄዎቻችሁን በማንኛውም የሶሻል ሚዲያ ፕላትፎርሞቻችን ገብታችሁ
ዴም አድርጉልን፣ ጻፉልን። መርጠን እሱን መርጠን ይዘን ወደ እናንተ መመለስ የምንችላቸውን ማስረዳት የምንችላቸውን የተማርናቸውን የሚገቡንን ነገሮች ወደ እናንተ ይዘን እንመጣለን ማለት ነው። እስከዛው ድረስ ግን ትናፍቁናላችሁ። ላይክ፣ ሼር፣ ሰብስክራይብ መደረጉ እንዳይረሳ። ይስማለም ፖድካስት። ይህ የይስማለም ፖድካስት ነው። ዳግም ጅማሮ። በጣም እንወዳችኋለን። መልካም ጊዜ። ባይ